ሰላም ለፌስቡክ ጓደኞቼ እንደዚሁም ይህን ቪዲዮ ለመመልከት እድሉን ላገኛችሁ ኢትዮጵያውያን ወገኖች ተጠቅላላ በያላችሁበት ሰላምታዬ ይድረሳችሁ። ዛሬም እንግዲህ እንደተለመደው ዳይሬክት ወደ ጉዳይ ነው የምገባው። ማለትም በሀገራችን ወቅታዊ ሁኔታ ላይ አንዳንድ ሀሳቦችን ለመስጠት ነው። ያ ምንድነው? በአሁን ሰዓት ያው ብዙዎቻችሁ ሰምታችሁት ሊሆን ይችላል፣ የምትታዘቡትም ነገር ሊኖር ይችላል። ምንድነው? ዛሬ በተጠናከረ ሁኔታ በግሩፕ ኦርጋናይዝድ ሆነው ይህን መንግስት ለማዳከም፣ ይህን መንግስት ከህዝብ ለመነጠል፣ ይህንን መንግስት ባለው የህዝብ ጥርጣሬ እንዲያድር፣ ህዝብ በጥርጣሬ እንዲያየው የሚደረጉ ስራዎች በከፍተኛ ቅንጅትና በከፍተኛ ባጀት ምደባ ታግዞ ስራ እየተሰራ ነው ያለው። ስፔሻሊ በዲያስፖራው አካባቢ በአማራው፣ በኦሮሞው፣ በትግሬው እነዚህ ግሩፖች እንግዲህ አንዳንዶቹ በማወቅ ዳይሬክት ተሳታፊ ሆነው ከዛ በበላይነት ከሚመራው የቲፒኤልኤፍ ቡድን ጋራ ብንሰራ ፍላጎታችንን ማግኘት እንችላለን፣ አጀንዳችንን ማራመድ እንችላለን ብለው ያመኑ ግሩፖች አሉ። በጥቅም የተያዙ ግሩፖች አሉ። በጥላቻ በዘረኝነት ስሜት ደግሞ ስለ ሀገራቸው የነገ ፊውቸር ምን ይሁን፣ ይፍረስ፣ ይቀጥል፣ አይቀጥል ዘይ ዶንት ኬር ብቻ ያ የሚጠሉት ሰው የሚጠሉት ብሔር ከዛ የስልጣን ማማ ላይ መውደቁን ብቻ የሚፈልጉ ደግሞ አሉ። ሌሎቹ ደግሞ እንደኛ አይነቶቹ ሰለባ ይሆናለን። ለሀገራችን ያሰብን፣ ለብሔራችን ያሰብን፣ ለእምነታችን ያሰብን መስሎን በተለያየ እንትን ውስጥ ራሳችንን ከተን የነሱ ተባባሪ ሆነን የምንሰራበት ሁኔታዎች ናቸው ያሉት። ብዙዎቻችን ባለማወቅ፣ ብዙዎቹ ለራሳቸው ጥቅም፣ ለራሳቸው አጀንዳ፣ ለራሳቸው ፍላጎት እንደሚሰሩ ባለማወቅ ለኛ የሚታገሉ የመሰልን በሃይማኖት ውስጥም በብሔር እንትኖቹም በሀገርም በዜግነትም በሁሉም ቦታ ላይ ከፍተኛ ሴራ የሚሰራ እዚህ ህዝብ ላይ የሚቀለድ እችን አገር ለማፍረስ የሚደረግ ለመከፋፈል የሚደረግ ትልቅ ስራ እየተሰራ ነው እዚህ መንግስት ላይ። ይህንን በጣም በጥንቃቄ ማየት ይገባናል። በጣም ከፍተኛ ባጀት ተመድቦ ሚዲያዎች በአዲስ አበባ በዲያስፖራው ህብረተሰብ ውስጥ በሎስ አንጀለስ፣ በዲሲ፣ በአውሮፓ የተለያዩ ይህን ሰምታችኋል። ከኢሳቶችም ከነሳጌናም ከተለያዩ ቦታዎች ትክክለኛ ኢንፎርሜሽን ሰምተናል። ከፍተኛ ስራ እየተሰራ እንደሆነ ይህንን ነገር በጥንቃቄ ማየት አለብን። ይሄ ከአብይ ጋር የሚገናኝ አይደለም። አዎ አብይ አንድ ሰው ነው፣ ለዘላለም አይገዛም። ግን ይህን የጥላቻ ስራ ለመስራት እስከ ሃይማኖት ድርጅቶች እስከ እምነት አባቶች ድረስ ተሳታፊ እንዲሆኑበት የተደረገበት ምንድነው ብለን መጠየቅ አለብን። አንድ ሁለት፣ ይሄ አካሄድ ውጤታማ የሚያደርገው ማንን ነው? የዚህ አካሄድ ተጠቃሚ ማን ነው የሚሆነው ብለን ደግሞ ማሰብ መቻል አለብን። አዎ ማሰብ መቻል አለብን። ማንም ሰው እምነቱ እንዲነካበት አይፈልግም። ማንም ሰው እምነቱን ያለከልካይ በነፃነት በአገሩ ላይ የማምለክ መብት አለው። ማንም ሰው የእምነት ተቋሞቹን እስከዛሬ ድረስ ተከባብረን እንደኖር ነው በዛው መልኩ እንዲቀጥል ማንም ይፈልጋል። ሁላችንም እምነት አለን። እምነታችንን የምንይዝበት መንገድ እንጂ ልዩነቱ እምነት አለን። ምናምነው ነገር ይኖረናል። ስለዚህ አሁን እምነቱን የምናውቀው ከሆነ በእግዚአብሔር እምነት ካለን የእግዚአብሔርን ቃላት ጠንቅቀን የምናውቅ ከሆነ በአሁን ሰዓት የፖለቲካ ሴራዎች በእምነትና በሃይማኖት አባቶች ውስጥ ገብተው እየተሰሩ ያሉትን ነገር ልክ ነው ልክ አይደለም ብለን መገመት መቻል አለብን፣ መመርመር መቻል አለብን። አዎ የኔ እምነት ስለሆነ ብቻ አይደለም። የማናችሁም እምነት አባቶች
እዚህ ቦታ ላይ እዚች ምድር ላይ በህብረተሰብ ውስጥ ውክልና ሆነው የእግዚአብሔር አምባሳደር ሆነው የእግዚአብሔርን ዓላማ የእግዚአብሔርን ማንነት ለህዝቡ የማስተማር በህዝቡና በእግዚአብሔር መሃል ሆነው እምነቱን ለማስፋፋት እምነቱን በህዝቡ ስር ተጠናክሮ እንዲቀጥል ለማድረግ የተወከሉ አምባሳደሮች ናቸው ለሰው እንጂ የነሱ ውክልና የህንፃንና የቤትን ጉዳይ አይደለም። ዋና መመልከት ያለባቸው የክርስቲያን እምነት ተከታይ ነኝ። ማንም ሰው እምነቴን እንዲያጥላላብኝ አልፈልግም። የእምነት ተቋሞችን እንዲያፈርስብኝ አልፈልግም። እቆረቆራለሁ። ግን ከእምነት ተቋሙ በላይ ግን ለሰው ልጅ ሞር እጠነቀቃለሁ። ሞር ለሰው ልጅ እግዚአብሔር ለፈጠረው እነዛን የእምነት ቸርቾችም ሆኑ መስጊዶች እኛ ነን የሰራናቸው። ሰዎች ናቸው የሰሩት። ሌላ ትርጉም የለውም። የእምነት ቸርቾች የቤተ ክርስቲያን መሰብሰቢያ፣ የቤተ ክርስቲያን ማምለኪያ መጸለያ ነው። ለዛ ተብሎ ነው የተሰራው። ቤተ ክርስቲያን የክርስቲያን ህዝቦች፣ የክርስቲያን ቤተሰቦች፣ የክርስቲያን አምላኪዎች እነዛ እዛ ውስጥ በአቅራቢያቸው በሚገኘው በማንኛውም የመሰብሰቢያ ቸርች ውስጥ አብሮ በመጸለይ አብሮ በማምለክ አብሮ ምስጋናን በማቅረብ የሚካሄድበት ቦታ እንጂ ከሰው ልጅ የሚበልጥበት ምንም ነገር የለም። ያ ጅጅጋ ላይ ቸርች ፈርሷል፣ ተቃጥሏል፣ ተመልሶ ተሰርቷል። ነገም ሊቃጠል ይችላል። መስራት እንችላለን መልሰን። የሰው ልጅ ነው ማን ነው መስራት መልሶ የሚችለው? ስለዚህ ይህ ማለት ለቤተ ክርስቲያኖች አንቆረቆርም አይደለም። ግን የሃይማኖቶች አባቶች እዚህ ጋር በጣም መጠንቀቅ መቻል አለባቸው። በጣም በእርግጠኝነት ሁላችንም በኮመን ሴንስ የምንረዳው አንድ ነገር አለ። የእምነት አባት ከአፉ የሚወጣቸውን ነገሮች መከተል መቻል አለብን። ውስጣችን ሊያነበው ይገባል። ውስጣችን ሊያዩ ይገባል። ውስጣችን ሊመረምረው ይገባል። እንዴት የእምነት አባት ሆኖ አንድ ሰው እንዲህ ሊናገር ይችላል ብለን ራሳችንን ፊልተራይዝ አድርገን ቃሉን መመርመር መቻል አለብን። ሶስት ቤተክርስቲያን ተቃጥሏል። በሲዳሞ በጅጅጋ ተቃጥሏል። 10 እናርገው 20 እናርገው ይሄ መንግስት ከመጣ ጀምሮ ብዙ የሰው ልጆች አልቀዋል በተለያየ ቦታ። መንግስት ግን አቅሙ በቻለው መልኩ በተለያየ መንገድ ነገሮችን ለማርገብ እየጣረ እስከዚህ ደርሰናል። ስለዚህ ትላንትና የተገደሉት፣ ያለቁት፣ የታረዱት ብዙ ዜጎቻችን ወገኖቻችን ከቤተ ክርስቲያን ያነሱ ናቸው። 3 ቤተክርስቲያን ተቃጠለ፣ 5 ቤተክርስቲያን ተቃጠለ ብለን ዛሬ እርስ በርስ አዋጅ ነጋሪት እየመታን እርስ በርስ እንደገና ለጦርነት መዘጋጀት ነገ 3000 እንደገና ቤተክርስቲያን ሊቃጠል ይችላል። በዚህ አጋጣሚ 3 ሚሊዮን ህዝብ ሊያልቅ ይችላል። በዚህ አጋጣሚ የእምነት አባቶች እዚህ ቦታ ላይ እዚች ምድር ላይ የእግዚአብሔርንና በሰው መሃል ያለውን ድልድይ ሆናችሁ በጸሎት የምታበረቱት፣ በእውቀት የምታበለጽጉት፣ የእግዚአብሔርን መንፈስ የእግዚአብሔርን ስራ አሪያ ምክር እየመከራችሁ ህዝቡን በእምነት ውስጥ ጠልቆ ከጥላቻ የጸዳ ከምቀኝነት ከራስ ወዳድነት በመተሳሰር በመፈቃቀር በአንድነት መኖር የሚችልበትን ነገር የእግዚአብሔር አምባሳደር ሆናችሁ ህዝብን ለማገልገል እንጂ ከህዝብ በላይ ግንብና ቆርቆሮ በልጦባችሁ ለዛ ቆማችሁ ልትከራከሩ የምትፈልጉ ከሆነ
ትልቅ ስህተት ነው። ይህን ስል ለቤተ ክርስቲያናት አንቆረቆርም አይደለም። ማንም ሰው እምነቴን እንዲያከብርልኝ ፈልጋለሁ። የክርስትና እምነት ተከታይ ነኝ። በክርስትና እምነት ማንም ሰው በፈለገበት የማምለክ በሚያመልክበት ቦታዎች ተቋሞቹ የእምነት እንትኖች ሁሉ በስነ ስርዓት መጠበቅ እንዳለባቸው አምናለሁ። የሙስሊሙም እንደዛው መስጊዶች መጠበቅ አለባቸው፣ መከበር አለባቸው። የሁሉም እምነቶች በእኩል ነው የምናየው። ግን ከመስጊዶችና ከቤተክርስቲያኖች በላይ ግን በየጊዜው የሰው ልጅ ህይወት እያለቀና እያለፈ እያየን ነው። ስለዚህ ይሄ መንግስት ለነዛ ደንታ ሳይኖረው ለቤተክርስቲያን መቃጠል ለምን አልቆመም? እያየ እንዴት ዝም ይላል ብለን ካል በጣም ያሳዝን ነው። በጣም ያሳዝን ነው። ከቤተክርስቲያን በላይ መንግስት፣ ከመስጊድ በላይ መንግስት የህዝብ ደህንነት ሞር ሊያስጨንቀው እንደሚችል እናውቃለን። ብዙ የሰው ልጅ አልቋል። በአንድ አመት ውስጥ ብዙ ሰው አልቋል እናውቃለን። ብዙ ሰው ተገሏል፣ ብዙ ሰው ታርዷል። አረመናዊ ነገሮች ተፈጥረዋል። ይሄ የመጣው ከምንድን ነው? ከግለኝነት፣ ከዘረኝነት፣ ከጥላቻ። ይሄንን ነው የሃይማኖት አባቶች ከሰው ልጅ ጭንቅላት ውስጥ መጥቶ በማስተማር በመስበክ ማውጣት። ያ ነው ትልቁ ስራችሁ እንጂ ቤተክርስቲያን ፈረሰ ብላችሁ እንደገና ህዝብን ከህዝብ ጋር በሚያነሳሳ መልኩ ወደ ጦርነት ለማስገባት መሞከር እናንተ የእግዚአብሔር መልእክተኞች፣ የእግዚአብሔር ስራ አስፈጻሚ፣ የእግዚአብሔር አምባሳደር ሳትሆኑ በተቃራኒ ነው እየሰራችሁ ያላችሁት። ፖለቲካ ነው እዛ ውስጥ የገባው። በእምነት ስም የግል ፍላጎታችሁን የግል አጀንዳችሁን ለማራመድ ነው። ነገይም በማለት ተቃውሞ ሊመጣ ይችላል። ይሄ ቤተክርስቲያን እንደዚህ ዝም እንደዚህ በዚህ ወጥቶ በዚህ ገብቶ ይሄ ማንም ሰው ክርስቲያን ነኝ የሚል በመጽሐፍ ቅዱስ ላይ የወደደህን መውደድ ማንም ያደርገዋል ይላል። ጠላትህን መውደድ ነው ከባድ። መጽሐፍ ቅዱስ ላይ የሚናገረው ነው። ወንድም 70 ጊዜ ቢበድል 70 ጊዜ ይቅር በለው ነው የሚለው እንጂ ዝመትበት አይልም፣ ተነስበት አይልም፣ ተዋጋው አይልም። ምንም አይነት እምነት ውስጥ ይሁን ኢየሱስ ክርስቶስ በምድር ላይ በኖረበት ዘመን አንድም ቀን ስለ ሃይማኖት አስተምሮ አያውቅም። የዚህ ሃይማኖትን ጠብቁ፣ ይሄን ሃይማኖት ጠብቁ፣ ይሄን ሃይማኖት አንድም ቀን ስለ ፍቅር፣ ስለ ወንድማማችነት፣ ስለሱና ስለ አባቱ ስለ አብ ሲያወራ ሲያስተምር ሲመክር ነው ያሳለፈው እንጂ ስለ ሃይማኖት ጥብቅና ሲናገር አልነበረም። ስለዚህ ለሰው ልጆች ጠቅላላ ነው ለሰው ልጅ። ስለዚህ እናንተ ያንን ነው ማስተማር ያለባችሁ። መንግስት ይሄ ሁሉ ህዝብ ይሄ ሁሉ ነገር በዚች ሀገር ላይ ሲሰራ በመታገስ ነገሮችን እያለዘበ አሁን የደረሰበትን ደረጃ አይተናል። የሃይማኖቶች አባት ከመንግስት በላይ መታገስ የለባቸው? ከመንግስት በላይ ትዕግስተኛ መሆን የለባቸው? 3 ቤተክርስቲያን ተቃጠለ ተብሎ ወደ ጦርነት ውስጥ ገብቶ ነገ በአገር ውስጥ ያለው ቤተክርስቲያንና መስጊዶች ጠቅላላ እንዲቃጠሉ ነው የተፈለገው? ያም በማድረግ ይሄን መንግስት ማስነሳት ነው የተፈለገው? ይሄን መንግስት ማስወገድ፣ እዚህ መንግስት ላይ ህዝቡን ማነሳሳት፣ እምነታችን አልተጠበቀልንም፣ አዳላ፣ እሱ ሊያራምድ የፈለገው እስልምናን እንደዚህ ነው፣ እሱ የሚያራምድ የፈለገው ብዙ ሐሜቶች አሉ። ከሐሜት ያላለፉ ተራ ሚዛን የማይደፉ። ስለዚህ ይህንን የሃይማኖት አባቶች ዛሬ በቲዮሎጂ በምናምን ተመርቀው በወጣትነት የሀገረ ስብከት የምናምን እየተባለ በኮሚቴ ተዋቅረው የነ ሀብታሙ ሴራ ይሄ መንግስት በመጀመሪያ ደረጃ አብይ ለክርስትና እምነት ጥላቻ ቢኖረው ይሄንን የክርስትና እምነት በማዋሃድ ስራውን አይጀምርም ነበር፣ በማፋቀር። እኔ ተናግሬያለሁ ከዚህ በፊት ይሄ ሰውዬ ፖለቲከኛ አይደለም ብያለሁ። ለምን ፖለቲከኞች የሚያደርጉትን ነገር ነው እያደረገ ያየሁት። ፖለቲከኞች ህዝብን ይከፋፍላሉ፣ የህዝብ አንድነትን አይፈልጉም።
ህዝብ በአንድነት ተነስቶ ካመጸባቸው ነገ ስልጣናቸው ጥያቄ ውስጥ እንደሚገባ ስለሚያውቁት የህዝብን አንድነት የሚፈልግ የለም። እነዚህ ሰዎች ግን ህዝብን ነው በሙስሊሙም በክርስቲያኑም በፓርቲዎችም ተዋህዱ አንድ ላይ ሁኑ ሲሉ ነው የምንሰማው። ሁሌ እየሰሩም በተግባር የምናየው ይሄንኑ ነው። ይሄን የሚያደርግ መሪ እንዴት ነው እሱ ቤተክርስቲያን እንዲቃጠል የሚፈልገው? እንዴት ነው አንድ እምነትን ሊጎዳ የሚፈልገው? ራሱም እኮ እምነት አለው። እናንተ የምታመልኩትን እግዚአብሔር እኮ ነው እሱ የሚያመልከው። ሁሉ ነገር እናንተ አምላኪም እናንተ ለእግዚአብሔር ቅርብም እናንተ እምነቱም የእናንተ ብቻ ትክክል ሁሉ ነገር የእናንተ ብቻ አንደኛ አርጋችሁ የምታዩበት ነገር ትክክል አይደለም። ከእምነት አባቶች አይጠበቅም። ይሄን ስል በጥቂቶች አሁን በግሩፕ የተደራጁ አሉ። ከዛ ባጀት የደረሳቸው አንድ በትክክል ባጀቱ የተመደበላቸው አንድ ደግሞ ዳይሬክት ከአብይ ብሔርና ከአብይ ጋር ዳይሬክት ጥላቻ ያላቸው ሶስት ለእምነታቸውና ለቤተ ክርስቲያናቸው ተቆርቋሪ ሆነው ይሄን የሚሰሩ አሉ በየዋህነት። ዞሮ ዞሮ ግን ኢትዮጵያ እንዳትፈርስ እምነታችን እንዳይፈርስ ብሎ የሚጮሁት የጠላቶቻችሁ ተባባሪ ሆናችሁ ነው እየሰራችሁ ያላችሁት። ለሚያፈርሱት ነው ጉልበት እየሆናችሁ ያላችሁት። ኢትዮጵያን ለመበተን ለተነሱት ነው ጉልበት እየሆናችሁ ያላችሁት እንጂ አብይን አይደለም። የእናንተ አካሄድ አብይን አይደለም። አብይ የተለየ ኢትዮጵያን ፈርሞ ያስረከበው በተለየ መልኩ ማንም የለም። እንደማንኛውም እንትን ለዚች ሀገር ደከመኝ ሰለቸኝ ሳይል በሚችለው መልኩ ሌሊትና ቀን ከጓደኞቹ ጋራ ከቲሙ ጋራ ከሱ ዓላማና አንድነት ጋር አብረው ከሚሰሩት ጋር የሚቻለውን በመስራት ከአንድ ዓመት ጀምሮ ከተነሳበት እስካሁን ድረስ ብዙ አመርቂ ነገሮች ሰርተው አሳይቶናል። አልገባ እያለን አንቀበል እያልን እንጂ አሳይቶናል። በሰውነቱ በብሩህ አይምሮ በቀና አመለካከት የሚችለውን ሞክሯል። እያደረገም ነው፣ ይቀጥላል። ለምን? እግዚአብሔር ከሱ ጋር ነው። እናንተ ግን ዛሬ እዚህ መንግስት ላይ ህዝቡን ቤተክርስቲያኖች ክርስቲያኑን ህዝብ ከዚህ መንግስት ጋር ጀርባና ሆድ ለማድረግ ለማነሳሳት ይሄን እምነት በዘር ብላችሁ ሳይሳካ ሲቀር አሁን እምነቱን ምክንያት አድርጋችሁ የሶስት ቤተክርስቲያንና የአራት ቤተክርስቲያን መቃጠል ምክንያት ሆኖ ለሺዎች እልቂት እንዲሆን የእናንተ አጀንዳ መራመጃ እንዲሆን ለማድረግ የምታሰሩት ሴራ በጣም አሳፋሪ ነው። ከእምነት አባቶች የማይጠበቅ ቤተክርስቲያን ውስጥ በአንድ እምነት ውስጥ በስልጣንና በተለያየ ቦታ ካሉ ሰዎች የማይጠበቅ የሆዳምነት ስራ ነው። በጣም ነው የሚያሳፍረው። በጣም ከእናንተ የሚጠበቀው ህዝብን በፍቅር ማስተማር፣ ህዝብን መንግስት ታጋሽ እንዲሆን። ምንም አይደለም። ቤተክርስቲያን ሊሰራ ይችላል። ማንም ፈልጎት አይደለም ቤተክርስቲያን የሚቃጠለው አሉ። ዋና ቤተክርስቲያን ለምንድን ነው እየተቃጠለ ያለው ብለን መጠየቅ አለብን። እየተቃጠለ ያለው ህዝብን በዚህ መንግስት ላይ ለማስነሳት ነው። እናንተ ያንን ነው ያን ዓላማ ነው ሰፖርት እያደረጋችሁ ያላችሁት፣ እየደገፋችሁ በተግባርም እያሳያችሁ ያላችሁት። አንድ ቄስ የአንድ ተቋም ኃላፊ ሆኖ ሙሉ ቅስና የሚጠይቀውን ፕሮቶኮላዊ እንትን ለብሶ መቋሚያውን ይዞ መቁጠሪያውን ይዞ ጺሙን አሳድጎ እንነሳባለን ማስታገስ ካልቻልክ፣ አንዴ ከተነሳን ግን ማቆሚያ የለውም፣ ማቆም አትችልም፣ ይሄ መንግስት ማቆም አይችልም ሲል ይሄ አሁን በምን መስፈርት ነው የሃይማኖት አባት ሊሆን የሚችለው? በምን መስፈርት ነው? ግልጽ ነው። በሃይማኖት ስም ፍላጎትን፣ ፖለቲካን ማራመጃ፣ አጀንዳውን ማስኬጃ ነው።
ገቢ መሰብሰቢያ ነው፣ እውቅና መፈለጊያ ነው እንጂ ክርስትና ይሄን አይሰብክም። ክርስትና ይሄንን አያስተምርም። ህዝብን ለአመጽ አያነሳሳም። ዛሬ ተቆርቋሪ ነን ለቤተ ክርስቲያን የምትል ምእመናን ሁሉ ቆም ብለህ ማሰብ አለብህ። ቆም ብለህ ማሰብ አለብህ። ሳኦል ያሁን የመጨረሻ ስሙ ጳውሎስ በመጽሐፍ ቅዱስ ላይ የኢየሱስ ተከታዮችን እያሳደደ የሚያሳስር ነበር፣ የሚያስገርፍ ነበር አይደል እንዴ? በመጽሐፍ ቅዱስ ላይ ለምን? ለእግዚአብሔር ቤት በመቆርቆሩ ነው። ቀናዊ ቅናት አድሮበት ነው። ለእግዚአብሔር ቤት በመቆርቆሩ ከሐሰተኛ መሲህ ጋር ናቸው በሚል ነበር የሚያሳድደው ያንን ሁሉ። ብዙዎቻችን እንደዛ አይነት አለን ከሐሰተኛ መሲዎች ጋር ብለው እናንተ ራሳችሁን በትክክለኛ ቦታ ላይ አስቀምጣችሁ ሌላውን የምታሳድዱበት ሁኔታ አለ። ኢየሱስ ግን ምንድን ነው ያለው? አንድ ቀን ሳኦል ሆይ ለምን ታሳድደኛለህ? የብረቱ መዝጊያ ባንተ ይብሳል ነው ያለው። ከዛ አይኑ ታውሮ ከዛ ከአይኑ ላይ እንትን ረግፎ ከዛ በኋላ ዋነኛ የኢየሱስ ክርስቶስ ተከታይ ሆነ። እናንተ ዛሬ ሳኦል መጀመሪያ ላይ ያደርግ የነበረውን አይነት አካሄድ ነው ዛሬ እየሄዳችሁ ያላችሁት። ቀናው የእግዚአብሔርን ቤት ያገለገላችሁ ለእግዚአብሔር ቤት የተቆረቆራችሁ መስላችሁ ንጹሑን ሰው እያሳደዳችሁ ነው። ንጹሑን መሪ፣ ንጹሑን በቅን ልቦና የሚያገለግለውን እየዘመታችሁበት ነው። ቆም ብላችሁ አስቡ። ቆም ብላችሁ አስቡ። በእውነት ማንም ተጠቃሚ የለም። ዘወንሊ ተጠቃሚ መገንጠል የሚፈልግ ነው ተጠቃሚ። ዘወንሊ ተጠቃሚ በወንጀል ነገር ተጠያቂ ላለመሆን ከራሱ ፍላጎት ጋር እኔ በወንጀል መጠየቅ ካልፈለግ እውነት የሀገር ፍቅርና የህዝብ ፍቅር ቢኖረኝ ሀገር ከምጠፋ ራሴን ባጠፋ ይሻለኛል። ነገ እንዳልጠየቅ በቃ እስር ቤት አስገብተው ከሚያሰቃዩኝ ክብሬን እንትን ከሚሉብኝ ካል ራሴን አጠፋለሁ እንጂ ራሴን 10 ዓመት ምድረ ሽማግሌ የሞቱ በዳይፐር የሚኖሩ ዝም ብሎ ቢለቀቁ እንኳን 10 ዓመት በላይ መቆየት የማይችሉ ሽማግሌዎች ብር ስላላቸው ብቻ በወንጀል ላለመጠየቅ ሀገሪቱን ለማፍረስ ባጀት መድበው ሲንቀሳቀሱ እናንተ የዛ ተባባሪ መሆናችሁ በጣም ነው የሚያሳዝነው። በጣም በእርግጠኝነት ብዙዎቻችሁ በዚህ በቤተ ክርስቲያን ጉዳይ በተነሳ ጉዳይ ላይ ብዙዎቻችሁ ለእምነታችሁ ተቆርቋሪ በመሆን ነው። ከዛ በላይ ግን ከእናንተ በላይ ግን ያሉት አጀንዳ ተሰጥቷቸው ነው፣ ጥቅም ተመድቦላቸው ነው። ዛሬ እነ ቴዲ ሪዮት ለማን እንደሚሰራ ያውቃል። ቴዲ ሪዮት ባጀት አለ ይሰጠዋል። ያን ባጀት ለነ ኤርሚያስ ያካፍላል። እነ ኤርሚያስ ጥቅሙን ስለፈለጉ ነው። ጥቅሙን ፈልገውታል። ይህን ሰውዬ አይወዱትም። ስለዚህ የነገ አገር መፍረስ ለነሱ ዘይዶንኬ ህዝብ መባላት ችግር የለበትም። ስለዚህ እነ ኤርሚያስ ደግሞ ያንን ባጀት ይዘው እንደገና ወደ ታች ወደ ቤተ ክርስቲያን ውስጥ ወደ ሆስፒታል ውስጥ ወደ ተለያየ ቦታ እየገቡ ባለፈው አብይ ተናግሯል። ዶክተር ውስጥ፣ አስተማሪ ውስጥ፣ ሚሊተሪ ውስጥ ተበትነዋል የሚያነሳሱ ህዝቡን ሰራተኛውን የሚያነሳሱ አሁን ደግሞ እምነት አምላኪውን የሚያነሳሱ ተነስተዋል። ስለዚህ ለምንድን ነው መንግስት እኮ በቃ ሊጨርሰን ነው፣ አሁን ተነስተን አስፈላጊ እርምጃ ካልወሰድን እምነታችን ሊጠፋ ነው፣ ይሄው እምነታችንን ሊያሳጡን ነው፣ ቤተክርስቲያን እያቃጠሉብን፣ እንደዚህ ያሩብን፣ ህዝቡን ወደ እስልምና ሊቀይሩት፣ የእስላም ሀገር ሊያደርጓት ምናምን ነው። ይህን ሲል አንዱ ምናምን ሞታለሁ እንጂ እንዴት እንደዛ ይሆናል ይላል። ያ ግን እንደዛ እያለ ያለው ለምን እንደሆነ አያውቅም።
እዚህ ጋር ግን ያን በሲል ኦኬ እና አሁን የኔ መነሳት ጭራሽ ሌላ ቤተክርስቲያን እንዲቃጠል ከቤተክርስቲያን በላይ ክብር እግዚአብሔር የወረደለት የሞተለት የተሰቀለለት ብለን የምናምን ለሰው ልጆች ሲል ነው ብለን የምናምነው ያንን ከሰማያ ሰማያት ክብሩን ጥሎ የሞተልህን ላንተ ለሰው ለምትባል ዛሬ ግድግዳና ግንብ በልጦ ያንን ክቡር የተባለውን ሰው ለመግደልና ለማሳደድ ስትነሳ ምን ያህል ስተት ውስጥ እንዳለ ማየት ካልቻልክ ታውርሃል ነው። ስለዚህ ቆም ብላችሁ በአንዱ ኃጢአት አንዱ የሚጠየቅበት ነገር የለም። እከሌ ግደል ብሎኝ ነው፣ እከሌ ነግሮኝ ነው፣ እከሌ አሳስቶኝ ነው፣ አይሰራም። እያንዳንዱ በስራ ነው የሚከፈልህ። የስራህን ነው የምታገኘው። ስለዚህ ብታስተውሉ በጣም ጥሩ ነው። በጣም አሳፋሪ ነገር እየተሰራ ነው። ይህን ስል እኔ ቤተክርስቲያን የሚያቃጥሉ ሰዎች አጀንዳ አላቸው። ይሄ እንዲነሳ ስለሚፈልጉ ማለት ነው። ይፈልጉታል በጣም የነሱን ፍላጎት ነው እያሟላን ያለ ነው። በዚህ ጉዳይ ላይ ከተነሳሳና ወደ ጦርነት ከገባን የነሱን ፍላጎት አስፈጻሚ ሆን ማለት ነው። ለምን ይሄ ሰውዬ ምን ባጠን እኮ ሁሉ ጊዜ አስባለሁ። ምን ባጠፋ ምን ባደረገ ይሄ ሁሉ ነገር ህዝቡ ይሄንን መረዳት እንዴት ነው የሚያቅተው? እነዚህ ሰዎች ይሄንን ሰውዬ በዚህ መልኩ ለማዳተም በዚህ መልኩ በየቀኑ ሌላ ስራ እየጨመሩለት አንዱን ስራ ሳይሰራ ሌላ ስራ እየጨመሩለት እድገቱን ፍላጎቱን ወደኋላ ሲጎትቱ የህዝቡን ፍላጎትና የሀገሪቱን እድገት እየጎተቱ እንደሆነ እንዴት አንረዳም? እንዴት ተባባሪ እንሆናለን? ምን ስላደረገ? ህዝብ ረሸነ፣ ጨቆነ፣ ገዛ። ምንድን ያደረገው? ራሱን ዝቅ አድርጎ ታዞ ዘር ብሔር ሳይለይ ከለር ሳይለይ ተማሪ ሽማግሌ አሮጊት ሳይል ሚሊተሪ ሳይል ባለስልጣን ሳይል የደሃ ቤት እየሄደ እያገዘ ጎንበስ ብሎ ችግኝ እየተከለ ሰው እያስታጠበ ቡና ቁርስ እያዞረ ትህትናውን እያሳየን ትምህርት እያስተማረን ፍቅሩን እየገለጸልን ኢትዮጵያዊነትን ከፍ አድርጎ እየነገረን በእግዚአብሔር ጥበቃ ውስጥ ሁሉ ኢትዮጵያ እንድትኖር ህዝቦቿ እንዲኖር የእግዚአብሔርን ጸሎትና ልመና በአደባባይ እየተናገረ ይሄን የሚያደርግን መሪ ምንድነው እሱ? አሁን እናንተ ምን ሁን እንደምትሉት እኮ ነው ግራ ይገባል። ምን ሁን ነው የምትሉት? ለምን አልበደልከንም? ለምን አልገዛህንም? ለምን በአፈሙዝ እንትን አቋቁመ እንደድሮ ለምን አልገረፍከንም? ለምን ጸጥ ረጭ አርገህ? ይችላል። ምን ችግር አለበት? መሪ ነው። ስንቱ እንኳን እሱ የተማረውና ጭንቅላት ያለው አይደለም ስንቱ መሀይምስ አድርጎት የለ እንዴ? እንደ መንግስቱ ኃይለማርያም አይነቱ ስንቱ መሀይም ይቻላል። ሆዳም የበዛበት ሀገር ነው። መግዛት ይቻላል፣ ማባበል ይቻላል። በየሰፈሩ ንጉስ መስርቶ በየሰፈሩ ሰው አስቀምጦ በየቀበሌው መግዛት ይችላል። ችግር የለው። ለእንደዚህም አርያም ይሳተፉ እኮ ብዙ አሉ። ያ አይደለም ዓላማው። ለምንድን ነው ማንረዳው? ለምንድን ነው ማንገነዘበው? ዛሬ ሙስሊሙ ህብረተሰብ ይህንን አይነት ነገር እስከ ዛሬ ድረስ በፍቅርና በሰላም ተኖሮ ዛሬ ባንክ የሚቋቋመው እስልምና ችግር አለው። ምን ችግር አለው ባንኩ ቢቋቋም? በእምነታቸውና በሃይማኖታቸው ባንክ ተቋቁሞ ለነሱ ማገልገል ከወለድ ነፃ የሆኑ እንደዚህ አራጣ የሌለበት ነገር እነሱ ከፈለጉና ቢሆን ምንድነው ችግሩ? ምን የሚያገናኘው ነገር አለ? የእስልምና ባንክን መገንባትና አገርን መምራት ምንድነው ግንኙነቱ? ከክርስቲያን ጋር ምን የሚያገናኘው ነገር አለ? አካሄዳቸው እስልምናን በአገሪቱ ወደ እስልምና ለመጣ ይሄ አሁን የመንደር ሐሜት የመንደር ወሬ። ስለዚህ እባካችሁ ወገኖች እባካችሁ አስተውላችሁ ተመልከቱ። ይሄ ሁሉ ዘረኝነት ነው።
ለዚህ ሁሉ ጥላቻ ያበቃል፣ ለዚህ ሁሉ ጥፋ እንጂ ይሄ ሰውዬ ምንም አይነት ነገር በደል አድርሶ አይደለም። ስንት ወንጀለኞችን ይሁንና አጠገቡ እያየ አብሯቸው አይደል እንዴ ያለው? ይቅርታ ብሎ የተነሳ ሰው ነው። ይቅርታውን አንቀበልም ብለው ግን በየቀኑ ሊገሉት የሚነሱ ሰዎች ናቸው። ስለዚህ እባካችሁ እኔ ምንም ማለት አይደለም፣ ግን አስተውሉ። ማን ነው ተጠቃሚው? ማን ነው አትራፊው ብላችሁ አስቡ። ይህንን ለመናገር ነው ዛሬ መጣሁት። ቴንኪው፣ በጣም አመሰግናለሁ። በነገው በሌላ ፕሮግራም እስክንገናኝ ቸር ይግጠመን። ሁላችንም ሀገራችንን ይባርክልን፣ ልቦና ይስጠው ለዚህ ህዝብ፣ መሪያችንን እድሜውን ያርዝምልን። ሀገራችን ሁሌ ቀና የሆነ ነገር ተሰርቶባት ተለውጣ ማየት ነው የምንፈልገው። ስለዚህ ዘረኝነት ቦታ የለውም በኢትዮጵያ ላይ ምንም ቢሆን። ቴንኪው